በስተመጨረሻም ጀምአው ስፔን የዓለም ዋንጫው ሻምፒዮን ሆናለች። ኮንግራ ስፓኛ ኮንግራ ማለት ፈልጋለሁ። ዌር ኢዝ ሜሲ እንደማትሉ በጣም እርግጠኛ ነኝ። ጀማው ሜሲ በሚገባው ደረጃ ተጫውቷል፣ ቡድኑን እዚህ አድርሷል። ይሄንን ስፔን ማሸነፍ በጣም ከባድ ነው። ማንይ በቃ ኳስ የሚያስረብ ቡድን ነው ስፔን ማለት። ጀማው ምን አይነት ቡድን ነው ስፔን አተ ኳስ መደበቅ ማለት ምን ማለት እንደሆነ መማር ካለብን መማር ያለብን ከስፔን ነው። ምን አይነት ቲም ነው? ምን አይነት ጥራት ያለው ቲም ነው ጀማው። ለማንኛውም የዚህ ውድድር የ2026 የዓለም ዋንጫ አሜሪካ፣ ሜክሲኮና ካናዳ በጋራ ያዘጋጁት የዓለም ዋንጫ ሻምፒዮን ስፔን ሆናለች። ኮንግራ እስፓኛ። ይመቻቹ ጀማው። ስፔን በመጨረሻም የዓለም ሻምፒዮን መሆኗ በይፋ አወጀች። ስፔን አርጀንቲናን በሙሉ ብልጫ በማሸነፍ የዓለም ዋንጫ ባለቤት መሆን ችላለች። ከ16 ዓመታት በኋላ የስፔን ወርቃማ ትውልድ ድጋሚ ታሪክ ሰርቷል። መደበኛ ደቂቃው ያለ ግብ የተጠናቀቀው ኤንዞ ፈርናንዴዝ በቀይ ካርድ የወጣበት እጅግ ታሪካዊ ጨዋታ በአርጀንቲና ተሸናፊነት ተጠናቋል። የሊዮኔል ሜሲ የመጨረሻ የዓለም ዋንጫ ጨዋታ ምንም እንኳን ዋንጫ በላም እስከ ፍጻሜው በመድረስ ታሪክ ሰርቶ አጠናቋል። ታዲያ እናንተስ ስለ ስፔን ሻምፒዮንነት ምን ትላላችሁ? ሐሳባችሁን አጋሩኝ። ስፔን የዓለም ሻምፒዮን ሆናለች። 30 ደቂቃ ጭማሪ ያስፈልገውት ነበር። የፌራን ቶሬስ ጎል ስፔንን ለሁለተኛ ጊዜ ዓለም ዋንጫ አሸናፊ አድርጓታል። አርጀንቲና ተከታታይ ዋንጫ የማሸነፍ መንገዷ ተበላሽቷል። ፍጹም የፍጻሜ ጨዋታ ማይመስለው ፍጹም ስፔናውያኑ የበለጡበት ጨዋታ በመጨረሻ በጭማሪ ደቂቃ 106ኛው ደቂቃ ላይ ፌራን ቶሬስ ያስቆጠረው ኳስ ስፔንን የዋንጫ ባለቤት አድርጓታል። የዛሬ 16 ዓመት ኔዘርላንድን በጭማሪ 30 ደቂቃ የአንድሬሽ ኢኔሽታ ጎል ስፔንን አሸናፊ አድርጎ ነበር። የቀድሞ የባርሴሎና ተጫዋች አሁንም የባርሴሎና ተጫዋች ስፔንን አሸናፊ ማድረግ ችሏል። ዴላ ፉዌንት ያለምንም ድርድር የሚገባቸው ሰው ናቸው። አርጀንቲናን በፍጻሜ ከዛ ቀደም እንግዲህ ፈረንሳይ፣ ቤልጂየም፣ ፖርቱጋል አይነት ቡድኖችን አሸንፈው ስፔን የ23ኛውን የዓለም ዋንጫ አሸናፊ መሆን ችላለች። ቢስሚላ ስፔን አርጀንቲናን አሸንፋ የዓለም ዋንጫውን ማንሳት ትችላለች። የስፔን ደጋፊዎች በመጀመሪያም እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩት። ስፔን ጨዋታው እስኪጀመር እስከሚያልቅ ድረስ በበላይነት ዋንጫውን ማንሳት ትችላለች። አይገባትም የሚል ሰው ይኖራል ብዬ አላስብም። አርጀንቲና ጋር የተጫወተች ከሜሲው አርጀንቲና ሳን ማሪኖ ነበር የምትመስለው። ሳን ማሪኖ እውነት ነው የምላችሁ። ተራ ብሔራዊ ቡድን ያደርጓቸው። በተለይ የቼልሲው 8 ቁጥር ዛሬ ሳላችሁ የቼልሲው 8 ቁጥር የት እስቲ ስለሱ አውራ ምናምን የምትሉ ሰዎች አለ። ለዚህ ነው ጥራት ልጅየው እድለኛ ነው እዚህ ብሔራዊ ቡድን ውስጥ በመጫወቱ ከሜሲ ጋር ከዓለማችን ምርጡ ተጫዋች ጋር በመጫወቱ እድለኛ ነው። ስላስቆጠረ ምናምን አይደለም። መቀመጫ መቆሚያንም ተሰጡኝ አንድ ጎል ሲያስቆጥር በጣም እድለኛ ነው። ከሜሲ ጋር በብሔራዊ ቡድን በአንድ ማሊያ አንድ ሜዳ ውስጥ በመጫወቱ በጣም እድለኛ ናቸው። ስፔኖች ግን በሚገባ በተለይ ጎሉን አስቆጥረው የሚመሩ አይመስሉም። በቃ እየተመሩ ነው የሚመስሉት ኳሱን ሲቆጣጠሩት። ሜሲ ብቻውን ምን ማድረግ አይችልም። ዛሬ በእርግጥ ከረኔ 30 ደቂቃ ሲጨመር ሊቀይሩ ይገባል ብዬ ነው ማስበው። ዛሬ ተላፊኩ እሱ ነው በቃ ምርጥ የነበረውና በረኛ ትንሽ ፋጡማ ይሄ መዲና ተቀይሮ ሲገባ አሪፍ ነበር፣ ግን ካቅማቸው በላይ ነበር። የስፔን አሰልጣኙም ተጫዋቹም ይገባቸዋል፣ በጣም ይችላሉ። በድጋሚ የስፔን ደጋፊዎች እንኳን ደስ ያላችሁ። እስቲ በፍጻሜው ላይ የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳረሳ። ቴንክ ዩ። አለን ኦፍ ኮርስ ሻምፒዮን አይደለንም አለን። ጎቱ ምንም እንዳላሳጣው እንዳንድ የሜሲ ደጋፊ ደረቴን ነፍቼ ነው ዛሬ እንደዚህ ፈገግ ብዬ እናንተ ፎሪ ፔጅ ላይ የምመጣው። እና አንዳንድ ሰዎች በሰው አይደለም ወርልድ ካፕ የምናየው የራሳችንን ጎት ይዘን ለፍጻሜ ደርሰናል። ዳትስ ኢት የበላነው ዋንጫ ድጋሚ ለፍጻሜ አንድ ሰው ማለት ነው እንዳይበሽ ከእግዚአብሔርን ካሞን ባርሳ ቦይስ አለን በደንብ አለን። ምን አጥቼ ነው በጎቴ ደግሞ ምጣፋው የሚደብረኝስ? በጭራሽ አልደበረኝም። እግዚአብሔርን ካሞን ስፔን ቫሞስ አርጀንቲና የሳይ ስፔን የ2026 የዓለም ዋንጫ አሸናፊ ሆናለች። ከ16 ዓመት በኋላ ለፍጻሜ የበቃቸው ስፔንም እንግዲህ በፈራን ቶሬስ ብቸኛ ግብ
የዓለም ዋንጫ አሸናፊ ሆናለች። ሊዮኔል አንድሬስ ሜሲ እንዲሁም ደግሞ ኤሚሊያኖ ማርቲኔዝ ማለት ነው አርጀንቲናን ተሸክመው እዚህ ድረስ ቢያመጡትም የዓለም ዋንጫውን ማሳካት አልቻሉም። በዛሬው ዕለት የተካሄደው የ2026 የዓለም ዋንጫ ፍጻሜ ስፔን ከአርጀንቲና 1-0 በሆነ ውጤት ስፔን አሸንፋ ማለት ነው የ2026 የዓለም ዋንጫ አሸናፊ ሆናለች። ስፔንም በታሪኳ ለሁለተኛ ጊዜ የዓለም ዋንጫ አሸናፊ የሆነች ሲሆን ከዚህ ቀደምም ከ16 ዓመት በፊት በ2010 የዓለም ዋንጫ አሸናፊ መሆን ችላ ነበረ። በዘንድሮ የ2026 የዓለም ዋንጫ እንግዲህ አሸናፊነቷን አረጋግጣለች። እጅግ በጣም አስገራሚ የነበረ ጨዋታ ነበር ስንመለከት የነበረው። አርጀንቲናም እንግዲህ መደበኛ ደቂቃው ከመጠናቀቁ ከጥቂት ደቂቃ ቀደም ብሎ ኤንዞ ፈርናንዴዝ በሁለተኛ ቢጫ በቀይ ካርድ ከሜዳ ወጥቶ ነበረ። ነገር ግን ተጫዋች የጎደለ ሳይመስል ጨዋታቸውን ቀጥለው ነበረ። ነገር ግን በ106ኛው ደቂቃ ፈራን ቶሬዝ ለስፔኖች ብቸኛዋን ግብ በማስቆጠር የ2026 የዓለም ዋንጫ ሻምፒዮን አድርጓቸዋል። እንዴት ተመለከታችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን እመለሳለሁ። መልካም ቆይታ ይሆንላችሁ። ኤንዞ ፈርናንዴዝ ምን አይነት የደደብ ስራ ነው የምትሰራው? ሁለተኛው ቢጫ ይሁን የመጀመሪያው ቢጫ በዓለም ዋንጫው ፍጻሜ ከዳኛ ጋር ምንድነው ሰጣ ገባ ውስጥ የሚያስገባ በጣም የሚያናድ ስህተት ነው የሰራው ኤንዞ ፈርናንዴዝ። ቢሆንም ግን በቀይ ካርድ መውጣቱን ተከትሎ እንግዲህ የአርጀንቲና ደጋፊዎችን በሙሉ ይቅርታ ጠይቋል። ስለዚህ ይቅር ብለናል፣ ምክንያቱም 2022 ላይ ዋንጫውን በልተነዋል። ባንበላው ኖሮ ነበር ጉድም ይፈላው። ስፔኖች ግን እንዴት አባታቸው ነው የሚችሉት ጋይስ? ሙሉ የጨዋታ ብልጫ ጋር ነው ዛሬ ቅጥቅጥ አድርገው ያሸነፉት ማለት ነው። ዋንጫው ይገባቸዋል። ስፓኞች እንግዲህ እንኳን ደስ አላችሁ ማለት እፈልጋለሁ። በነገራችን ላይ ያው ብዙዎቻችን አርጀንቲናም ስፔንም ዋንጫውን ቢበሉት ያን ያህል እንደማንከፋ ከጨዋታው በፊት ተናግረው ነው ነበር። ምክንያቱም አርጀንቲና ኦልሬዲ ሊዮን ሜሲ ኦልሬዲ ዋንጫውን ቀድሞ አሳክቶታል። ስለዚህ ምንም አዲስ ነገር አይደለም። ይመቻችሁ። ጨዋታው እንዴት ተመለከታችሁት? ስፔን አርጀንቲናን 1-0 በጠባ ውጤት በማሸነፍ የ2026 የዓለም ዋንጫ ሻምፒዮን ሆናለች። በታሪኳም ለሁለተኛ ጊዜ ዓለም ዋንጫ ማሳካት ትችላለች። ምን አይነት ብሔራዊ ቡድን ነበረ! ማጨብጨብ ሲያንሱ ነው የናሽናል ቲም አርጀንቲናን ደካማ ብሔራዊ ቡድን አስመስሎ ነው ማሸነፍ የቻሉት። የጎሉን ውጤት አትመልከቱ። ሙሉ በሙሉ ጌሙን ዶሚኔት አድርገው ነበር፣ በቁጥጥራቸው ስር ነበር። ምንም ጭንቀት አልነበረባቸው። አንዱን ታርጌት አርጀንቲና በ120 ደቂቃ ስፔን ላልሞከረችም ነበረ ማለት ነው። ከጨዋታው በፊት የሰራሁትን ቪዲዮ ገብታችሁ ተመልከቱት ማለት ነው። የኔ ዓለም ዋንጫ ተገማቿ ቡድን ስፔን ነበረ፣ ሻምፒዮን ሆናለች። በዚህ ጨዋታ ላይ እንግዲህ ኢንዞ ፈርናንዴዝ 93ኛው ደቂቃ ላይ በአርጀንቲና በኩል በሁለተኛ ቢጫ ካርድ በቀይ ካርድ መውጣቱ ጎድቷቸዋል። ግን ያም ባይፈጠር ማለት ነው አርጀንቲና በጎዶሎ ተጫዋች ምትጮት ነበር የሚመስለው ማለት ነው። በጣም ጎድቷታል። ግን በቃ በጣም ተበልጣ ነበር ኢንዞ ፈርናንዴዝ እያለ ራሱ ማለት ነው። ከዛ በኋላ ግን ሉዊስ ደላፎንቴ የሚገራርሙ ቅያሬዎችን አድርገው ነበረ። 106ኛው ደቂቃ ላይ እንግዲህ ቅያሬያቸው በድጋሚ ሰርቶላቸው ኒኮ ዊሊያምስ አሲስት አድርጎ ተቀይሮ የገባው ተጫዋች ፈራን ቶሬዝ ሌላ ተቀይሮ የገባው ተጫዋች አስቆጥረው ብቸኛዋን የማሸነፊያ ጎል በስማቸው ማስመዝገብ ችለዋል ማለት ነው። ምን አይነት ናሽናል ቲም ነበር የተመለከተው። ከምናምን ሙከራ በላይ ማድረግ ችላለች ስፔን። በአርጀንቲና በኩል ምርጡ ተጫዋች ኢሚ ማርቲኔዝ ነው ያለምንም ጥያቄ ማለት ነው። ሜሲ እንኳን እንደ ሜሲነቱ በጨዋታው ላይ እንደልቡ መንቀሳቀስ አልቻለም ነበር። ሙሉ በሙሉ ኳሱን ዶሚኔት አድርገው ነበር። ጌሙን ኮንትሮል ያደረገችበት መንገድ በጣም የሚደንቅ ነበር። በቃ አርጀንቲና ደካማ ብሔራዊ ቡድን ያስመሰለቻት። እኔ አንድ ናሽናል ቲም በዓለም ዋንጫ ፍጻሜ በዚህ ልክ ደካማ ፐርፎርማንስ ያሳይ የተመለከትኩትም አይመስለኝም እኔ በግሌ ማለት ነው። አንዱን ታርጌት አልሞከረችም። ኢቭን ኦን ታርጌት ሙከራዎቿ እንኳን ሁለት ናቸው ምናምን ነው ኦፍ ታርጌት የሞከረችው ማለት ነውና ይሄ የስፔን ብሔራዊ ቡድን ይለያል ነው የምላችሁ። ለማንኛውም እናንተ ስለዚህ ናሽናል ቲም እንትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ስፔን የዓለም ዋንጫውን አሸንፋለች። ሊዮኔል አንድሬስ ሜሲ ደግሞ ልባችንን አሸንፏል። ቅንጣት ታህል ካንተ ክብር ላይ የሚቀንስ ነገር የለም። አርጀንቲናን በትከሻ በ39 ዓመት ተሸከመ ማለት ነው። በእድሜ በግማሽ ከሚያንሱ ኦልሞስት በግማሽ በሚባል መልኩ ማለት ነው ፒክ ታይማቸው ላይ የሚገኙ ተጫዋቾች ያሏቸውን ናሽናል ቲሞች እየጣልክ እስከ ፍጻሜ አብቅተሃታል ማለት ነው። የውድድሩ ምርጥ አሲስተሮች መካከል አንዱ ነበርክ። በውድድሩ 8 ጎሎችን ማስቆጠር ችለ ነበረ። ሁልጊዜም ቢሆን አንተ ስትታወስ ትኖራለህ። ምንም ለአንተ የሚያጸጽት ነገር አይኖርም። ይህን ዋንጫ ደግሞ 2022 ላይ አንስተዋል። አዲስ አይደለም ለአንተ ማለት ነው። 3 ፍጻሜ አርጀንቲናን ይዘህ መምጣት ችለህ ነበረ። 2014 በዛ መልኩ በጀርመን አተ ነበረ። ኦልሞስት የኛውም ከጀርመን ጋር ተመሳሳይ ነው። ምንም እንኳን በዚህ ጨዋታ ላይ ግን በጣም አርጀንቲና ተበልጣ ቢሆንም ማለት ነው 2022 ግን የሚገባህን ነገር እግር ኳስ ሰጥታለች እና የዛሬው ጨዋታ ማለት ነው ዋንጫውን አጣህ አላጣህ ካንተ ክብር ላይ ቅንጣት ታህል የሚቀንስ ነገር የለም። ሊዮ እመነኝ 21 ጎሎች በዓለም ዋንጫ አስቆጥረሃል። አርጀንቲናን 3 ጊዜ ለፍጻሜ ማብቃት ይችላል። በ39 ዓመት 8 ጎሎችን አስቆጥረህ እስከ ፍጻሜ በምርጥ ፐርፎርማንስ ይዘሃት ተጉዛል። ከዚህ በላይ ምንም ማድረግ አትችልም። ስፔን ነው የስፔን ጉዳይ ሆኖ ነው እንጂ ማለት ነው ሌላ ናሽናል ቲም ላይ ቢሆን ኖሮ ሊዮ ዛሬ በደንብ እንመለከተው ነበረ ብዬ አስባለሁ። እንደ ሙሉ የአርጀንቲና ብሔራዊ ቡድን ተጫዋቾች ኳስ መንካት ስላልቻሉ ነው ብዬ ነው ማስበው። ሊዮን በጨዋታው ላይ በዛ ልክ ኢንፍሉዌንሱ ዝቅ ብሎ የተመለከት ነው ማለት ነው። ኤኒዌይ ግን ከሱ ክብር ላይ ምንም የሚቀንሰው ነገር የለም። የሚገራርም ጊዜያቶችን ለእግር ኳስ አፍቃሪያን ሰጥተሃል። 20 ውብ ዓመታት ሰጥተሃል። 8 ባላንዶር ያለ ሰው ነህ። ምን ይጎላል አንተ ላይ? ምንም የሚጎል ነገር የለም። ኤኒዌይ እናመሰግናለን ለእግር ኳስ ለሰጠው ነገር ማለት ነው። ላለፉት ዓመታት
አስደስተናል። የማይረሱ ምሽቶችን ሰጥተናል። እብደት የሚመስሉ ተአምራቶች፣ ገድሎችን አሳይተናልና ካንተ ማለት ነው ካንተ ከዚህ የተሻለ ካንተ በላይ የሚያደርግ ተጫዋች ከዚህ በኋላ ድጋሚ አይፈጠርም። የሆነ ስታንዳርዳችን የእግር ኳስ አፍቃሪውን ስታንዳርድ ማለት ነው ከፍ አድርገው ነው የምትሄደው። ሊዮ እንወዳለን።